ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬ የምናቀርብላችሁ እጅግ የሚነካና ልብን የሚሰብር ታሪክ ነው። አንዲት ወጣት ሴት ለቤተሰቧ የተሻለ ህይወት ለመፍጠር በሚል ህልም ከሀገሯ ወጥታ ወደ ውጭ ሀገር ተሰደደች። በዚያ ግን ያገኘችው ህይወት ቀላል አልነበረም። በብርድ አየር፣ በከባድ ስራ፣ በረሃብና በእንቅልፍ እጥረት ሌት ተቀን ስትለፋ ኖረች። የምታገኘውን ትንሽ ደሞዝ እንኳን ለራሷ ሳታስቀር ለእናቷ፣ ለእህቷ፣ ለወንድሟ በየወሩ ትልክ ነበር። ቤት ይሰራልኛል፣ ቢዝነስ ይከፈትልኛል፣ ህይወቴ ይቀየራል ብላ ተስፋ አድርጋ ነበር። ከብዙ ዓመታት በኋላ ከበርካታ መከራ በኋላ ወደ ሀገሯ ለመመለስ ወሰነች። ነገር ግን አየር ማረፊያ ከወረደች ጀምሮ እውነቱ ቀስ በቀስ መገለጥ ጀመረ። የላከችው ገንዘብ በሙሉ አልተገኘም፣ የተባለው ቤት አልተሰራም፣ የታመኑት ሰዎችም እምነቷን ሰበሩ። የምትወደው ወንድ ሌላ ሴት አግብቶ ነበር ተባለ። ጓደኞቿም ገንዘብ ካለሽ ነው የምንወድሽ ያሉ ይመስል ጠፉ። በዚያ ጊዜ ወጣቷ በእንባ በውጭ ኑሮን ባሸነፈም ሀገሬ ስመለስ ግን መሸነፌን አየሁ ብላ ተናገረች። ይህ ታሪክ የእሷ ብቻ አይደለም። ዛሬ በውጭ ሀገር በመከራ የሚኖሩ ብዙ ኢትዮጵያውያን ሴቶች የሚጋፈጡት እውነት ነው። እናንተስ ስለዚህ ምን ትላላችሁ? ቤተሰብ የተላከ ገንዘብ በአግባቡ መጠቀም አለባቸው ወይስ ተሰዳጆች ራሳቸው መቆጣጠር አለባቸው? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ይህንን ቪዲዮም ላይክ ያላደረጋችሁ ላይክ ያርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን